ሃይ ሰላም ነው ወይ? እንዴት ናችሁ? ዛሬ እስቲ እኔና ማዳሜ የእህቴን ቁስር አላየችም ካሜራ መኖሩንና መጣ ካሜራውን ስት ምን ይመስላል አንቺና ቪዲዮ እያለችኝ ነው። እና በጣም ቪዲዮ ማድረግ ስለምወድ እና እዚህ ጋር ወደ ጉዳያችን ስንገባ ናና ተቡሌ ይሉታል እነሱም እንደሆነ አላውቅም። እንግዲህ በአማርኛም እንደሆነ አላውቅም። የሰናፍጭ ቅጠል ይመስለኛል ስገምት። በሱና በቲማቲም በናና በሽንኩርት ቅጠል አድርገው የሚሰሩት ነው ማለት ነው። እንደ ሰላጣ ነገር ነው። ይኸውና ይሄ የሰናፍጭ ቅጠል ነው። 2 ፍሬ ቲማቲም። ይሄ ደግሞ ምንድነው? ቅንጬ ነው አጃ ቅንጬ እንደዛ ነገር አንድ ነው። አጃና ቅንጬ እኔ እንጃ ብቻ። እና ቲማቲሙን ደቀቅ ተደርጎ ይከተፋል። ናናውም እንደዛ፣ ከዛ ሽንኩርት ቅጠሉም እንደዛ። ከዛ መጀመሪያ ባናዶራ ቲማቲም፣ ከዛ በኋላ ሰናፍጭ ቅጠል፣ ከዛ በኋላ ነው ሌላው ናናውን መሀል ላይ ብትከቱት አሪፍ ነው፣ ለምን እንዳይጠቁር ማለት ነው። ከዛ ይሄንን በሳል የሽንኩርት ቅጠል፣ ከዛ ጋዲና ነው ፍሪጅ ውስጥ እንከተዋለን ማለት ነው። ያው ቅዝቅዝ ሲል ነው የሚጣፍጠው ፍሪጅ ውስጥ ከመብላታችን ከአንድ ሰዓት ቀደም ብለን ብንሰራው ይመረጣል። እዚህ ጋር ወርወር አድርጌ ካፍታውን ልሰራ ነው ማለት ነው። እዚህ ጋር ካፍታውን የስጋና የሰናፍጭ ቅጠል ናና ተደርጎ ነው ስጋው የሚፈጨው ማለት ነው። ከዛ ይሄም ሁል ጊዜ እንደምሰራው ነው የማደርገው። እንትኑ እንዳይዝብኝ ወረቀት አድርጌበታለሁ ከስርም እንዳይዝ እና እኔ ስጋውን አዋሃድኩት ትንሽ ፍሪጅ ስለነበረ ፈጠን አድርጊው እናቱ ተኛሽበት። ከዛ እዚህ ጋር እያድበለበልኩኝ ጥፍጥፍ አድርጌ ልክ እንደ ትንሽዬ ቂጣ ጌጥ አድርጌ ነው ማለት ነው ማስቀምጠው። ሴትዬ እኔ እንደዚህ ነው የምወደው። የኔ ሴትዮ ደግሞ አሁን ከዚህ በኋላ የምሰራው አይነት እንደ በዱላ ነው። በዚህ በዱላ ተደርጎ እንደዚህ ረዘም ተብሎ ሲሰራ ነው የምትወደው ማለት። ስለዚህ እሷም እኔ የምወደው ነው የምናደርገው ማለት ነው። አሁን በኋላ ግን እኔን ትበላለች እኔም እሷን እበላለሁ ማለት ነው። ከዛ እዚህ ጋር ያውቃ እስኪ በስልልኝ ድረስ ቀን አጣጣብኩኝ ማለት ነው። ሲጠራቀምም በኋላ ከምሳ በኋላ በጣም ነው የሚያስቸግረው። ጎበዝ ሻይ እኔ ባለሙያ በቃ ጽድት። ከዛ አሁን ይኸው እንትኔም በሰለ አጠፋሁት። ከዛ ደግሞ ወደ እንትኑ መጣ። አይነ ሴትዮ ርቧታል በጣም እየጠየቀችኝ ነው፣ ረፍዷል። እና ትንሽ የእንትኑን ቅጠሉን አነሳሁላት፣ የሰናፍጩን ቅጠል በኋላ እንትኑ ላይ ስጋው ላይ ዝም እየጋለ አይነት ለማድረግ። ከዛ የወይራ ዘይት አረኩበት። የወይራ ዘይት በጎንም ሌላ ስራ እንሰራለን ብቻ። የወይራ ዘይት ከዛ ይሄ እንትን ነው የቀረፋ የተፈጨ ቀረፋ ማለት ነው። የተፈጨ ቀረፋ። ከዛ ቅመማ አንድ ላይ ብዙ አይነት ቅመም የተፈጫለን እሱን አደረኩበት። በቃሽ ከአባትሽ ማሰራ እንደመጣሽ። ከዛ ትንሽ ጨው ብዙም አያሰማም፣ ለዛ ነው ስታዩት ብዙ እንዳይመስላችሁ። እህቴ ደግሞ ሌላ ስራ ልትሰራ ነው፣ አርፋ አትቀመጥም እኮ ባለ። ከዛ እዚህ ጋር ደግሞ ድንቹ ረስቼው እንዴት እንዳደረኩት አልቀረስኩትም። ጠብሼው ነበር በአይር ፍራየር። ከዛ እንደዚህ ተቀረበ። እዚህ ጋር ቢቸግራት ሄዳ ተቀመጠች። ይሄ አፍሪካ ጨርቅ ነው፣ ህዝቤ ይለብኛል። እዛ አፍሪካ ውስጥ ይለበሳል። እሷ የጠረጴዛ ልብስ አድርገዋለች። እዚህ እኔ ሴትዮ ሰው አምጥቶላት ከጋና እና ላቀራብ ማንም የለም፣ የእናቷ ብቻ ነው የምንኖረው። ቶሎ በይ
ድንቹ ተቀረበ። ከዛ ተቡሉ بلشتي؟ هلا ما تحكي حكي شراوي قروي لاني جنبينا هم ما يوقع بس اهم شيء حملي على روحي هلا بطلوا يعمل حكي مسترجع بس انا مو مبينه انت نصف هيك مبينه بس حتى انت مين عم يدق؟ هلا ما وقتكم ما بدي رد حدا وش بدك اجيب؟ جيب لنا اما كاسة عشان اجي من حيثنا ده وين؟ حطه ما في زوم ولا في شيء زوم هنا هيك بنحط يا ست الساعة ما بدي فكر جابها جبس رمان ضروري بسم الله كيف شايفة لك كل 6 ساعة؟ طيب ولا عم تسيريني يعني؟ لا مستحيل اقول لك ما طيب لو حتى جرحتي مشاعري يعني اقول لك ما يا يا صف ተበላ ተጠጣ። ከዛ ዝናቡም እየዘነበ ነው። ብስሚላ ደስ የሚለው ቡናችንን እንጠጣለን። ማለት ነው። ቡና በሰፊው ነበር መፍላት ያሰብኩት ግን ሙድ የጠፋና አስጠላኝ። ደግሞ መሸን ቶሎ እንዲህ እንደነገሩ በእነሱ አፈላው ማለት ነው። እንደነሱ እንጂ በስነ ስርዓት ነበር ያሰብኩት። ብቻ ያሰብነው ሁላንም እዚህ አጋጣሚ ለለለለለላ
ስልክ ሲይዛ ስታይ ግራ ነው የሚገባት። ቁጭ ብላ ቡና የጠበቀች ነው። አይ አህዌ ቡና አትታይም ብቻ ነው የምታየው። እና ቡናዬ تعمل ايش بيته وين تليفونه هاتي يا عمي هاتي لبعد تميلي بعدنا هاتي حط الطحال ቺርስ هاتي ዝናቡ እየረገጠው ነው። እና ዛሬ ይሄን ይመስላል ከሲቲዬ ጋር አሪፍ ጊዜ ከኋላዋ እንትን መብራት ስላለ ብዙም ራሷን ታስተካክላል። መብራት ስላለ ብዙም አትታይም። ግን እሽራብ ይላል ሮዚ እና